የምናየው ስለ ተሽከርካሪ ኩሊንግ ሲስተም ወይም የማቀዝቀዝ ዘዴ እናያለን። ኩሊንግ ሲስተሚ ከላሉታ ቪዲዮ አራቲ ሶ በሩምሰ ከና ዋን ባየ ከራርገተን ሸኪን ገቡ ኩሊንግ ሲስተሚን ኮንኮላታ ኬኛረቲ ሆአ ኡማሜ ሰና ሆአ ሁምና ኦልቴ ሰና ማልጎቹ ገራ አላቲ ለበምሲሱ ዮካን ራባሱ ኩሊንግ ሲስተም ትልቁ ጥቅሙ ተሽከርካሪው በሚፈለገው ቴምፕሬቸር ላይ እንዲቆይልን ማድረግ ነው። እነዚህ ተሽከርካሪዎች የተሰሩበት ማቴሪያል የሚቋቋም የሚችለው ያክል ቴምፕሬቸር ወይም ሙቀት ያቅም አለው። ሶ ከዛ በላይ ከሆነ ብዙ ችግሮች ሊፈጠሩ ስለሚችሉ ተሽከርካሪው ሁሌም ምን ይፈልጋል? የሚፈለገው ሙቀት ላይ መሆን አለበት ማለት ነው። ሶ ከዛ በላይ ከሆነ ኢንጂን ፌል ሊያደርግብን ይችላል ማለት ነው። ከዛ አንጻር ኩሊንግ ሲስተም በጣም ለተሽከርካሪያችን መሰረታዊ የሆነ ነገር ነው። ኮንኮላታ ኬኛ ኩሊንግ ሲስተም ይካን ስርኒ ቀበኔሱ ባየ ሙርቴሳ ከንቴ ማሊፍ ኮንኮላታን ኬኛ ወአሁምና ኦሊ ከንረገው ዮቴ በላን አደዳ ኮንኮላታን ኬኛ ወካ ሞቶር ኬኛ ኒዳረገው ደንዳችሁ ሰበከናፍ ኩሊንግ ሲስተም ባየ ሙርቴሳ ስነ ስሪት ነጨቀሳ ኩሊንግ ሲስተም ይረቲ ፐርሰንቲን አንገፍርተና ከንተው ከኤግዞስቲቭ አለች እስከ 40% የተሽከርካሪ ላይ ያለው ሙቀት የሚያስወግደው በኤግዞስት ወይም ደግሞ በቴል ፓይፕ በጭስ ማውጫ በኩል እስከ 40%ን ሙቀት ያስወግዳል ማለት ነው ተሽከርካሪ። ሌላው 35%ን ያክል ብቻ ነው በማቀዝቀዣ ዘዴ በውሃም ሊሆን ይችላል በንፋስ በመናቀዘቀዝባቸው ዘዴዎች እስከ 35% ያቀዘቅዛል። ሌላው 5% ደግሞ በኩሊንግ ሲስተም ወይም በማለስለሻ ዘዴ በሞተር ዘይት እስከ 5% ሞተራችንን ያቀዘቅዝልናል ማለት ነው። ከዛ የቀረው ቶታሊ እነዚህ ስንደምራቸው 80 አካባቢ ይመጣሉ። 20% ደግሞ ተሽከርካሪ ውስጥ የሚፈጠረውን ኃይል ለመፍጠር የምንጠቀምበት ነው ማለት ነው። ኮንኮላታ ኬኛረት ይሮዱፍ ነው ሆኢ ኡመሜኩን ፐርሰንቲን አፍርተምኒሳ ከረ ኤግዞስት ዮካን ከረ ጭስ መውጫ ከረ ቅሌንስ አረ ሞተር ኬሳ ጉወቴ በውን ሃርኪ ኢበንታ አፍርተምኒ ከንቦ የሮተው ፐርሰንታን ሶዶሚሻን ሞ ስርነ ቀበኔሱ ሮጀን ኮንኮላታ መለለማን ቀበና ከኔን ቢሻኒን ቆረንጅሩ ከኔን ቅሌንሳን ቆረንጅሩ ጀቹ ሳንከናን አንገ ሃርከ ሶዶሚሻኒት ከንቀበና የሮተው ፐርሰንቲሻን ሀፌሞ ሞተር ዘይቲ ዳን ስርነ ቀበኔሱ ሞተር ዘይቲ ፈየደሙዳን አንገተኮ ሞተር ዘይቲ ላፊሱ ዮተ እዩ ሆጂንሳ ስርነ ላፊሱ ኩንሞ ፐርሰንቲ ሙራሳ ሳተው ገኤ ቀበኔሱ ነው ከና ጀቹ ይሰራ ከነፌ አንገ ሃርከ ዲደማ ከንተኡ ኮንኮላታ ኬኛ ኬሰቲ ሁምነ ኡሙዳፍ ሁምነ ኮንኮላታን ሱን በርባዱ ኡሙዳፍ ከኔት ፈየደምኑ አጀቹ ሶ ቀደም ለማንካት እንደሞከርኩኝ ተሽከርካሪ ላይ ለማቀዝቀዣ ዘዴ የምንጠቀምባቸው ሁለት አይነት አለ። በውሃ የምንጠቀሙና በንፋስ የምንጠቀሙ። በውሃ ስንል እዚህ ጋር የምናገኘው ራዲያተር አለ። ራዲያተሪ ከንጀን ነው ካናዳ ራዲያተር የምንለው ይሄ ነው። ይሄ አካል አንደኛ የውሃችንን የሚሸከምልን ወይም የሚይዝልን ክፍል ነው። ኩን ቢሻንኬኛ እስከሰት ነው ቀበታ ለመፋን ይንቀበነ ይሳጅቹ እነዚህን ካየን ሁሌም ከተሽከርካሪው ፍሮንት ነው ያሉት ከፊት ለፊት ስላሉ ምን አይነት አድቫንቴጅ አላቸው? ነፋስ በመጣ ቁጥር እዚህ ውስጥ ነው ፔኔትሬት አድርገው የሚያልፉ አስከሰ ደርባቸው ነው ቅሌንስ አስከሰ ጋፈ ደርቦ ቢሻን አስከሰ ጅሩ ከነ ማልጎቻ ዴል ቀበነ ይሳድ የማጅቹ ከና ቅሌንሳ ከንሳጥ ለማንዳቸው ለምን የተጋለጡ ናቸው? ለነፋስ የተጋለጡ ናቸው። ተሽከርካሪው ወደፊት ለፊት በሚሄድበት ጊዜ ነፋስ በቀላሉ ይሄንን ውስጥ እንዲሰንጥቀው እንዲያልፍና እዚህ ጋር እንጀራ እንላቸዋለን። እነዚህ የራዳተር እንጀራዎች ክፍት ናቸው ማለት ነው። ግዱን ሳኒ ቃወ ገሩ እስከ ሰማቶ ጅሮ ቱቦ አለ ማለት ውስጥ ላይ የተቀበለ ቱቦ አለ። ሶ እነዛ ውስጥ ውሃ የሚከማችልንና የሚያቀዘቅዝልን ክፍል ነው ማለት ነው። ራዳተር ውስጥ መልሶ ውሃውም የሚቀዘቅዝበት ክፍል ነው ማለት ነው። እንዴት ነው የሚሰራ የሚለው ፕሪንሲፕሉ እናያለን። መጀመሪያ ፓርቶቹን ዲስክራይብ እናድርግና ከሚኖጀተ ከንጀሉ ሰነት ይሄድ ናቸው። ራዳተሪ ከንጀኑ ቃመ ከነዳ ይሮሁ እንደዩ ቅሌንሳፍ ከንሳጥ ለሜዳ አስግዱ ቅሌንሲኩን አለ ሰልጳር አንደርቦዳን ሻን ከነቀበለ ስለመፋል ቀዳዳ ራዲያተሪት። ሁለተኛው የራዲያተር ካፕ ወይም የራዲያተር ክዳን የምንለው እዚህ ላይ ሁለት አይነት ቫልቮች አሉ፣ አስገቢና አስወጪ። የፕሬሸር እና የቫኪዩም ቫልቭ እንላቸዋለን። ሆ እስኪ ሰቱ መመኩን ጋፉ ሁምና ኦልታ አዴሙ ራዲያተሪን ኩን አከን ኦኒ ሆካን አከን ሁምና አልብላስት እንታኔፍ ማልጎ ፕሬሸር ይባ ከንጀኑ ጅራጀቹ ሳንኩን ቫልቭ ይላቸው እዚህ ላይ ቫልቭ አለ ማለት ነው። እዚህ ውስጥ ከፍተኛ ሙቀት እየተፈጠረ በሄደ ቁጥር ምን ያደርጋል? ይሄ ቫልቭ ፕሬሸር ቫልቭ
ይሄንን ይስበውና እዚህ ጋር ሌላ ገመድ አለ እዛኛው ላይ እናያለን እንጂ ሌላ ሪዘርቫየር ታንክ የምንለው አለ ማለት ነው። ከዚህ ወደ ሪዘርቫየር ታንክ ይወስድልናል ማለት ነው። ሪዘርቭ ታንክ ደግሞ ምንድነው? በትነት መልክ ከዚህ የሚወጣው ከዚህ በዚህ ጋር ቱቦ አለች። ሌላ እንደ ጀሪካን ነገር ከጎን እናገኛለን ማለት ነው። ያ ነገር ምንድነው ጥቅሙ? ሪዘርቭ ነው ማለት ነው፣ ለተጠባባቂነት። ራዲያተር ውስጥ ውሃ ሲቀንስ መልሶ ያመጣልናል፣ ቫኪዩም ቫልቭ ደግሞ ማለት ነው። ስለዚህ ፕሬሸር ቫልቭ እና ቫኪዩም ቫልቮች ይህንን ስራ ይሰሩልናል ማለት ነው። አስኬሳቲ ቢፈ ሁርካቲ ማልጎ ቱቦን አስከናን ቀጠመን ተጅርቲ ጋፈኮን ሆአዴሙ ቢፈ ሁርካቲን በኤማልጎ ደጀቹ ከረ ሪዘርቫየር ታንኪ ዴማ ጀቹ ታንከሪ ኦፍ ኤገኖት ጀቹ እሺንሱ ሌትረ ሙራሰ ቀበቲ የሮ ኮንኮላታን ኩን ቢሻን ራዲያተሪ ኬሰ ጅሩ ጥቃቻ ዴሙ አከንን ዶሞቅኔፍ ማልጎ አችራ ሀርኪሳቹ ከኡጂ ከነ ከነጀቱ ቫልቪ ራዲያተሪ ካናት ጀቹ ከናፍ ቫልቪ ራዲያተሪ ኩንሌ ሙርቴሳዳ ዋን አርገን ቀዳዲ ዴሙ ቀምኖቹ ራዲያተሩን ሲንከደ ባገኘው ነገር መክደን የለብንም። በትክክል አንደኛ ስፕሪንጎቹ መስራታቸውን ቼክ ማድረግ አለብን። እንደዚህ መንቀሳቀስ አለበት። ትክክለኛ የራዲያተር ክዳን ሲሆን እነዚህ በትክክል እንደዚህ መስራትና መጫወት አለባቸው። ስለዚህ ባገኘው ነገር መክደን የለብንም። እዚህ ላይ ማድረግ ያለብን ጥንቃቄ እነዚህ ነገሮች ማድረግ አለብን። ሌላው ራዲያተር ላይ የምንጠቀማቸው ማቴሪያሎች አሉ። ውሃ ብቻ በተፈጥሮ ከብረት ጋር ሲገናኝ የዝገትን ባህሪ ስለሚያመጣ እዚህ ላይ አንቲ ሬስት የምንላቸው እና አንቲ ኮሮዥን የምንላቸው እዚህ ላይ መጨመር አለብን። ኩላንት መጠቀም አለብን ማለት። በእኛ ሀገር ግን እነዚህ ኩላንቶች አልተለመዱም። የተወሰኑ ፐርሰንት ተሽከርካሪዎች ብቻ ናቸው ባለኝ መረጃ የሚጠቀሙ። እነዚህ ኩላንቶች በጣም ወሳኝ የሆኑ ዝገት እንዳይፈጠር የሚያደርጉ ናቸው ማለት። ዝገትም ይሁን እዚህ ውስጥ በረዶ እንዳይፈጠር ያው ሀገራችን በረዶ ነገሮች ስለማያጠቃ ነው እንጂ እነዚህ አይነት ነገሮች ውሃው በራሱ ባህሪ ምን ይሆናል ወደ በረዶነት እየተቀየረ ይሄዳል ማለት ነው። እነዚህ ነገሮች እንዳይደርሱ ኩላንት በተጠቀምን ቁጥር ከነዚህ ችግሮች አንቲ ፍሪዝ እና አንቲ ኮሮዥን ስንጠቀም እነዚህ ነገሮች ውሃ ብቻ ራዲያተር ላይ ውሃ ለምንድን ነው የምንጠቀመው የሚለውን ስናይ ውሃ በአካባቢያችን ሊገኝ የሚችል በጣም ርካሽ እና ኢዝሊ ማግኘት የምንችለው ነገር ስለሆነ ራዲያተሪ ከኘረቲ ቢሻን ፈየደም ቢሻን ቁልቁሉ ሳጀቹ ቢሻን ከነስከን ፈየደም ነው ማለት ሀለ ሰልጳቲን ቢሻን ናኖ ከኘረቲ ባየ ገዳና ከንቴን ባሲ ሙራሳን ቆፋ አርገቹ ከነለኝ ዋንቴ ቢሻን አስኬሰቲ ፈየደሙ ደንደኛ ጀቹ ካምብራም ቢሻን ነለቲ ኩላንቲ ከንጀኑ ፊ አከሱመስሞ አንቲ ሬስት ከንጀኑ ይፈየደም ናቸው በየከኝ ከሰት ሙራሳ ይዋተው ማለት ሳንኩ ሙርቴሶ ማለት ቢሻን ሲቢላው ጅን የሮለርጎ አመለ ደንዲ ከኑሙ ዋንቴፍ ዮካል ለግዳውማ ዋኑማ ሙፍ ሳንከና ደበምሲሱ አንገደንዳ መት ራዲያተሪ ከኝረቲ እትደመለ ማልፈየ ደሙ ቀምና ኩላንቲ ፊ አንቲ ሬስት ከነ ፈየ ደሙ በርባትሳ ያው በየከኝት ጨቢንስ ኑማሙ ዋንቴፍ መለ ቢሻንኩ ከረጨቢት ተከኑማም ነፍስ አከሱማ አንቲ ፍሪዝ ከንጀኑ ወይ አንቲ ፍሪዝ ምንለው በረዶ ወደ በረዶ እንዳይቀየር ውሃ ምናረግባቸው ሜተዶች ምን ተጠቀመው ማለት ነው። እንደ አካባቢው ቴምፕሬቸር ወይም አካባቢው የአየር ሁኔታ እነዚህ ነገሮች እናደርጋለን ማለት ነው። እነዚህ ከቀደም እንደተነጋገርነው ከራዲያተሩ ሙቀት በጣም እየጨመረ በሄደ ቁጥር በእንፋሎት መልክ በዚህ በኩል ይመጣና ሪዘርቫየር ታንክ የምንላቸው በዚህ መልኩ ከጎን የምናገኛቸው አሉ ማለት ነው። ስለዚህ ከዛ የመጣው በእንፋሎት መልክ እዚህ ውስጥ ይጠራቀምልናል። ልክ ደግሞ ከዚህ ውሃው እየቀነሰ ሲሄድ ከዚህ ወደዚህ ይወስዳል ማለት ነው። ስለዚህ እነዚህ ሙሉ አንሞላቸውም። ጠዋት ላይ የምንሞላ ሁሌም ራዲያተራችን ነው። ራዲያተር ሁሌም ጠዋት ነው መሞላት ያለበት። ቢኮዝ ተሽከርካሪው ከተነሳ ከትንሽ ደቂቃ በኋላ በጣም ከፍተኛ ሙቀት አለ። ይሄንን ብንከፍተው ራሳችን ላይ በጣም ሌላ ጉዳት ነው የምናደርሰው ማለት። ስለዚህ የራዲያተር ክዳን ሁሌም ቼክ ማድረግ ያለብን ጠዋት ነው ማለት ነው። ውሃና ዘይት የምናየው ሁሌም ሞተር ከመነሳታቸው በፊት እነዛ ነገሮች ቼክ እናደርጋለን ማለት ነው። ስለዚህ ይሄኛውንም ስንሞላ የተወሰነ ነው ማለት ነው። ራሱ የሆነ እዚህ ጋር አሁን ፉል ኤንድ ሎው የሚል አለ እዚህ ጋር ማለት ነው። ኤፍ ኤንድ ኤል ይላል። ይሄኛው እዚህ ድረስና እዚህ መካከል ነው መሙላት ያለብን ማለት ነው። ስለዚህ የራሳቸው አይደንቲፊኬሽን አላቸው። ከምን እስከ ምን እንሞላለን እነዚህ የሚለው የራሱ የሆነ እንትን አላቸው ማለት ነው። የራሱ የሆነ የተቀመጠ ነገር ስላለ ሙሉ አንሞላው ማለት ነው። ራዲያተሩን ብቻ ነው የምንሞላው። ጠዋት ስንከፍት ምን ድረስ ነው? እዚህ ድረስ እስከምናየው ድረስ እዚህ ጋር ድረስ መምጣት አለበት ማለት ነው። ውሃ ሁሌ በዚህ መልኩ ሙሉ መሆን አለበት። ሌላው እዚህ ጋር ሽራውድ እናገኛለን። ሽራውድ የምንለው
እዚህ ጋር ውስጥ ላይ ያለችው ፋኗ በተሽከረከረች ቁጥር ይሄ ፋኑ የመታው ንፋስ እንዳይበታተን ወደ ሞተሩ ቀጥታ እንዲሄድ ምን ያደርጋል? ሽራውዱ ሰብሰብ ያደርጋል። ንፋሱን ሰብሰብ በማድረግ ለሞተሩ በትክክል እንዲደርሰው ያደርግልናል ማለት ነው። እዚህ ጋር አሲቲ ከነርገኑ ፋኒ ጀና ፋኒን ኮን ጎሰ ሰዲና አርገሙ ደንዳ መካኒካል የምንላቸው ፋኖች አሉ። ኤሌክትሪካል እና ቫሪያብል ስፒድ የምንላቸው ፋኖች እናገኛለን ማለት ነው። ፋኒን ኮን ሰከሚላ ደበለታኒ ኮንኮላታ ከነ ቀበኔሱ ራጀቹ ዱጋ ሞተር ለወጀቱ ይናና አጀቹ ይሄ ሞተር በሰራ ቁጥር አብሮ በመሽከርከር ምን ያደርጋል? በደንብ ወደ ሞተር የሚገባውን ንፋስ በደንብ ይሰጣል ማለት ነው። ስለዚህ ሞተሩ በደንብ እንዲቀዘቀዝ ማድረግ ነው። ውሃውንም ካየነው ውሃው ሙቀት ከዛ ይዞ ይመጣልናል ማለት ነው ወደ ራዲያተር። እዚህ ጋር የላይኛው ማኒኮቶ እንለዋለን። የላይኛው ማኒኮቶ እዛ ውስጥ ያለው ምን ያደርጋል? በዚህ በኩል ይዞልን ይመጣል ማለት ነው። ስለዚህ ውሃው ሙቀት ያለው ውሃ እዚህ ጋር ሲደርስ ወደዚህ እስከ ታች በኩል ሲሄድ ታች ሳይደርስ ምን ይሆናል? ንፋስ እያገኘው ስለነበረ በቀላሉ እየቀዘቀዘ ይሄዳል ማለት ነው። ስለዚህ ከሞተር ላይ ሙቀቱን ይዞ ይመጣል፣ እዚህ ጋር ይቀዘቅዛል፣ ተመልሶ ይገባል ማለት ሰርኩሌት ያደርጋል ማለት ነው። ሀለ ከናቲ ሶቹ አጀቹ አስከነት ከምራማል አድርገና ቴርሞስታት ያርገና ቴርሞስታት እናገኛለን። እዚህ ጋር ቴርሞስታት ስራው ምንድነው? ተሽከርካሪ እንደተነሳ ወዲያው ውሃው እዛው ሮቴት እንዲያደርግ ሞተር ውስጥ ብቻ ሮቴት እንዲያደርግ ነው የሚያደርገው ማለት ነው። ውሃው እየሞቀ ሲመጣ ቴርሞስታት የራሱ የሆነ ሴንሰር አለው። ያ ነገር በመቅለጥ ምን ይሆናል? ውሃው እየሞቀ መሆኑን እንዲረዳና ወደዚህ ውሃው እንዲያልፍ ያደርጋል ማለት ነው። ቢሻንኩን አካስ ደርቦ ላዘች በዚህ ጊዜ እዚህ ጋር የደረሰው ሙቅ ውሃ እየቀዘቀዘ ንፋስ እየመታው ታች ይደርሳል። በታች ደግሞ እንደዚህ አይነት ሌላ ማኒኮቶ አለ ማለት ነው። ቱቦ ነከ ከናዚ ራጀችው ያ ተመልሶ ፓምፕ አለ። ፓምፑ ይነዳዋል ማለት ነው። ሌላው ፓምፑ የሚነዳው በክራንክ ሻፍት ነው። ኮሎ ወይም ክራንክ ሻፍት ልክ ሞተሩ በሰራ ቁጥር ፓምፑን ያዞሩልናል። ፓምፑ ሲሰራ ደግሞ ውሃውን እየሳበ ልክ ገበሬዎች ከታች ውሃ እንደሚስቡት እንዲሁ እየጨለፈ ወደ ሞተር ያስገባል። ሞተር ውስጥ ደግሞ ሰርኩሌት በማድረግ በዚህ በኩል ሙቅ የሆነ ውሃ ይመጣል። ስለዚህ ይህንን የሚቆጣጠረው ማለት ነው ቴርሞስታት ነው ማለት ነው። ስለዚህ ቴርሞስታታችን ውሃው ሞተሩ እንደተነሳ ከሆነ እዛው ሰርኩሌት እንዲያደርግ ሞተር ውስጥ ብቻ የራሱ የሆነ የውሃ መስመር የምንለው አለ፣ ወተር ጃኬት የምንለው። ስለዚህ ወተር ጃኬት ውስጥ ውሃው ምን ያደርጋል? የራሱ ቀዳዳዎች አሉ። ከነዳጅ ጋር አይገናኝም፣ ከዘይት ጋር አይገናኝም። የራሱ የሆነ የውሃ መስመር አለ ማለት። ስለዚህ በዛች መስመር ውስጥ ፍሎ ያደርግና የተንቀሳቀሰ ሙቅ ውሃ ሰውነታችን ላይ ውሃ ብናፈስ ይዞት እንደሚሄደው ሁላ ሙቀቱን እንደዛው ከብረቱ ላይ ከሞተር ላይ ውሃውን ሙቁን ይዞ ይመጣልና በዚህ ጋር ያቀዘቅዛል ማለት ነው። ስለዚህ በዚህ መልኩ ይሰራል ማለት ነው። ማቀዝቀዝ ዘዴ ይሄ ነው። ሀሊ ቀበኔሱ ቢሻኒ ነሮጀኑ ቢሻና ከሰትኩ ፈሜጅሩ ኩን ፓምፒዳን harkifamee gara motoraa seenaa jechuudha. Paampiin kun maalirraa oofama yoo jenne paampiin bishaanii kun kan oofamu kooloo irraati jechuudha. Yookaan kiraank shaaftii kan jennu irraati oofamee yeroo motorri hojjetu kooloon inni naannaa waan ta'eef wal qabatee jira waan ta'eef inni sun immoo maal godha? Paampiin sunis akkasuma bishaan kana harkisuudhaan paampiin akka kana jala jira jechuudha. As keessaa kan ba'u asirraa kan ba'u jechuudha. So yeroo sana tubboo kanaan hin seenaa water jacket kan jennu jira. Toorri bishaanii jechuudha. Motora kana keessaati boba'aa wajjin waliin argu, zayitii wajjin waliin argu, toorri bishaanii mataa isaa danda'e waan jiruuf bishaan sana keessa naanna'uudhaan maal godha? Achi keessa naanna'uudhaan ho'a motorarra jiru sana fidee dhufu. Akka konkolaataan ka'een garuu maaliif godhu? Bishaan kun asiin darbu jechuudha. Maaliif? Reefu motorri ka'e waan ta'eef ho'i hanga sanaan jiru jechuudha. Ho'iin gaafa dabalaa deemu as kana teermostaatiin jira. Teermostaatiin kun maal godha? Ho'a kana hubachuudhaan dhimba namaa jechuudha. ይከፈታል ሙቀቱ በጨመረ ቁጥር እየተከፈተ ይመጣል። ይከፈተና ውሃው ያልፋል። ሆኢ ጋፈ ደበላ ደሙ ተርሞስታቲን ኩን በለሙዳን ማል ጎዳ ቢሻን ኩን ከራ ኡጁሞ ኦሊ ከነ ዱፌ ከራ ራዳተራት ሴና jechuudha. Kanaaf raadaatari keessa bishaan kara motoraa kan seenu kara ujummoo gadiiti. Motora keessa immoo gara raadaatarii kan dhufu kara ujummoo oliiti jechuudha. እዚህ ጋር ማስታወስ ያለብን ነገር ከራዳተራችን ወደ ሞተር የሚሄደው ውሃ በታችኛው ማኒኮቶ ሲሆን ከሞተር ደግሞ ወደ ራዳተር የሚመለሰው በላይኛው ማኒኮቶ ነው ማለት ነው። ይሄኛው ከታች ለማሳየት ስለማይመች ነው። ሰው በእነዚህ ሁለቱ ነው ፍሎ የሚያደርገው ማለት ነው። ስለዚህ ሀለከናቲን ወጅታ ጀቸው ኮንኮላታን ኩን የሮ ቶኮ ቶኮ አረረት ማለርግ ነው ቢሻን የሮቦው አርጉ ደንዴ ለረጅም ጊዜ በጭስ መውጫ በኩል ውሃ ሊመጣ ይችላል። ያ ምንድነው? የውሃ መስመሩ ሲቀደድ ኢንጂኑ ሲሊንደር ብሎኩ ሲሰነጠቅ ውሃው ይወጣና ምን ያደርጋል?
ከሞተር ጋር ይደባለቅና ወደ ጭስ መውጫ ይሄዳል ለረጅም ሰዓት። አንዳንዴ ግን በጭስ መውጫ በኩል ነጠብጣብ ውሃ ማግኘት ያ የተሽከርካሪው ደህንነት ጥሩ ደረጃ ላይ መሆኑን ያሳያል። ለምን ካታሊቲክ ኮንቨርተሮች ወደ በካኝ የሆኑ ጋዞችን እነዛን ነገሮች በመቀነስ ወደ ውሃ ወይም ደግሞ ወደ ድሮፕሌት ይቀይሯቸዋል። የተወሰኑ ውሃዎች የምናገኝባቸው ጊዜዎች አሉ። ግን ያ ውሃ ለረጅም ጊዜ ዝም ብሎ የሚፈስ ከሆነ የሞተር መበላሸትን የሚያሳይ ነው። ከራ አራ ሞተር ኬኛ ቢሻን የሮ ዴራን አፎሪቱ ፊንሳን ፈታና ቶር ቢሻኒ አኩማ ስለጀነ ዘይት ወጂ ወሊቱ ንፉ ቦባ አውጂ ወሊቱ ንፉ yote ሞተር ኬኛ የበቀቀ ሲሊንደር ሄዲንግ ኮ ወበቀቆ ቢሻንሱ ከራ ሞተራት ሴኑን አንዱ ካቡበቹ አማልታ ከረጭስ መውጫ አርጉ ደንኛቸው እነሱን የሮ ዴራ አፎቱ ካንሰናቺ የሮ ሙራሳ አፍገሩ ቢሻን ከረጭስ መውጫ ይወድፈ እነሱን ኮንኮላታን ኬኛ ሰደርካ ጋሪ ረከጅሩ ሙሊሳቸው ሰበብ ኢንሳስ ማሊ አስኬሳ ጉበቴ ከምቦሱን ሃሪ ቦሱን ኬሳ ማልቱ ጅራ እረ ነማቲፍ ረኮ ፊዱ ከንደንዳን ፋለመ ቅለንሳፍ ዲባ ካንታ ካኔን ኤችሲኦ ጀኑ ኤንኦኤክስ ሳንሳን ካርቦን ሞኖክሳይድ ሃይድሮካርበን ሳንሳን ዲባ ቀመን ኩን ገዲ ቦንቹ ሳንሱን ነው ገዲ ገዲስኔ ነመረት ዲባ ፊዱ አንቴት ማለት ካታሊቲክ ኮንቨርተሪ ከንጀኑ ጅራቸው ወኛቴን ሰጎቹላ wantoonni nama miidhan kun akka nama miineef kanneen taasifamanidha jechuudha. Mala sana keessa jiru waan ta'eef yeroo sana diroopileetii bishaanii yookaan coobni bishaanii yeroo muraasaaf yeroo arginu konkolaataan keenya sadarkaa gaarii irra jiraachuusaa kan mul'isu jechuudha. Konkolaataan keenya akka uuf sababa kan ta'an tokkoffaan ቤልቲን kun laaffachuu as kana ቤልቲን jira. እዚህ ጋር ቤልት አለ። ተሽከርካሪያችን በጣም እንዲሞቅ ከሚያደርጉ ነገሮች አንዱ እዚህ ጋር ፋን ቤልት የምንለው አለ። እነዚህ ፋን ቤልቶች ከ3 ሴንቲ የበለጠ ወደ ታች እንዲህ ስንገፋው ከእጃችን መግባት የለበትም። በጣም የላላ ወይም የተቆረጠ ቤልት ታይሚንግ ቤልት ወይም ደግሞ የፋን ቤልት ካለ ይሞቃል። በዛ ጊዜ እነዚህ ነገሮች ይሞቃሉ። ተሽከርካሪያችን በጣም በከፍተኛ ይሞቃል። እነዚህ ፋኖች የማይሰሩ ከሆነ ፋኒን ኩንስ ስሪት እንዳለጉ ዮቴ ኮንኮላታን ኬኛ ሞተር ኬኛ ሆኡ ደንዳ ዳይሬክሽኑ ራሱ ኢቭን ቀይረን ከገጠም ከነስ ገለገሌ ተውቀቦች ገለገሌ ዮቴ ፋኒን ኩንሌ ከለቲ መታሳቀባቸው ከነው ፊት ተራገሙ አቹፍራ አራገሙ ተኮሚት ዋንቴፍ ቅሌንሲ ከረ ሞተራፊ ሞተርራ ቅሌንስ አርኪሱ ዲባ ገራገራ ቀባ ዋንቴፍ ከምራን ብሻራ ደተሪ ከሰጅሩ አንቃቹ ውሃ ራዳተር ውስጥ ያለ ውሃ መቀነስ የራዳተር ክዳን በትክክለኛ ማንጠቀም ከሆነ ወይም የተበላሸ ከሆነ ሞተራችን ሊሞቅ ይችላል። ማኒኮቶቹ እንደዚሁም ከተቀደዱ ቱቦ ነስረ ጅራን ኩን ሳንኩን ዮ ጭታንሌ ሞተር ከኝ ሆ ኡዳንዳ ቴርሞስታት በተጨማሪ ዘግቶ የሚቀር ከሆነ የማይከፍት ከሆነ ሞተራችን ይሞቃል ማለት ነው። የቴርሞስታት ብልሽትም አንድ ሞተር ከሚያሞቁ ነገሮች አንዱ ነው። ፋን ቤልት፣ ሌላ የወተር ፓምፕ ፖምፓዴል የምንለው የወተር ፓምፕም እንደዚሁ በትክክል የማይቀስፍ ከሆነ ውሃ በደንብ እየሳበ የማያስገባ ከሆነ እነዚህ የሞተር ሙቀት ሊያመጡ የሚችሉ ነገሮች ናቸው። እንጀራውም እዚህ ጋር ከተሰባበረ እነዚህ በተለያየ በግጭት መልክ ወይም በተለያየ ጊዜቶች እነዚህ የሚጋጩ ከሆነ በዚህ በኩል በትክክል ንፋስ ስለማይገባ የሞተር ሙቀትን ሊያመጣ ይችላል ማለት ነው። እኒ ከር ብራማላ ኮንኮላታን ኬኛ አካው ኡፍ ከነ ሰበታን ተኮፋን ራዳተሪ ከነ ኬሰ ቢሻንጋ አንጅሮ ዮቴ ቀዳን ራዳተሪ ኬኛ ከስሞ ሴራን ቀዳደም ዮቴ ዮካን ቀዳደ ስሪ ፈየደም ዮቴ ኮንኮላታን ኬኛ ሆቁ ደንዳ አስቲ ከናርጊኖ በደንሳ ኩኒ ከከሱማ ዮ ሰበባ ደዳቲን ኮንኮላታን ወልት የሮቡ ቶ ደንዳ ዋንቶታ ደዳት የሮቡ ቶ ደንዳ ኩን ዮኒ ወልት ጨፈቃ ማዴሜ ዮካንሞ ወልረት ጨጨባዴሜ ቅሌንስ ስሪት ኬሰንደር በዋንቴ ሞተር ኬኛ ረቲ ሆአው ሙደንዳ ከምራን አስከና ፋኒን ጅሩ ስሪት ናነው ዮቴ ፋኒን ስሪት የሮቡ እንደ ማልጎቹ ቀበ ቅሌንሳ ከኖ ቀባለቹ ከምራን ፋን ቤልቲ ዮካን ታይሚንግ ቤልቲን ስለጀነ ሰዓቲ ሳይገጅ ጅረሙ ቀባ ላፈቹ ይንቀቡ ባይ ቡናውልስ ጀባቹን ቀቡ እነሱን አካታታ እሰና ጅራቹ ቀባ ቱቦን ረኬሳ ጀለጅራኒ ሰከሱማ ይወበቀቃል ሻን የሚሳዋንቴ ሞተር ኬኛ ነው ጀላሁ እንደንዳ ከሱማስ ቴርሞስታቲን በነሜ ሀፋ ዮቴ ቤብሴ እንጭፎቴ ዮካን ጭፈሜ ይዋፈተ ሳንኩን ሞተር ኬኛ አከፈ ኡፍ ሰበቶ ደንዳ ሳንኩን ሆአረት ባየ ዲባ ከነን ቀበን ሳንከና ፈካቱ ጀቹ ከናፍ ኩላንቲ ፈየለሙን ሞ ሳንከናፍ ተኳ ከፍሩማታቲ ሞተር ቢሻንሱን ደፊ አከነው ኢኔፊ ለመፋ አስኬሰ ደንዲ ዮካን ለጊዳው ማራከኑ ማምነለ ባየ
kan gargaarudha jechuudha. Kanaaf isinis cooling systemii kanneen bishaaniin fayyadaman haala kanaati. Kanneen qilleensa fayyadaman akkuma kaasnee qilleensaan yeroo ta'an qaama isaanii naannawaa sanarratti fiinsii jira. Fiinsiin sun maal godhaa? Qilleensa hanga tokko qabatee turuu danda'a. Keessa isaa akka kanaatti qilleensi seenuudhaan fiinsii sana fayyadamuudhaan ispeeshaalii motor saayikilii irratti ta'uu danda'a. Wantoota kanneen marga ittiin haaman maashinii dhiibaman ta'uu danda'a. Isaan kana irratti kanneen argachuu dandeenyu baajaajota irratti argachuu kan dandeenyu qaama motoraa sana irratti akka fiinsii qaawwa jiru sun qilleensi keessa salphaadhumatti keessa deemuudhaan motora sana nu qabbaneessaa jechuudha. በንፋስ የሚቀዘቅዙት የሞተር ሳይክል ላይ ባጃጆች ላይ እነዚህ የሳር ማጨጃ ማሽኖች ትናንሽ የሚገፉ እነሱ ላይ በንፋስ የምንጠቀመው ነው ማለት ነው። ስለዚህ ሞተራቸው አካባቢ ላይ እንደ ሽንሽን ነገር አለው። እዛ ውስጥ ውሃ ንፋስ ሮቴት በማድረግ እነዛን ሞተሮች ያቀዘቅዝልናል ማለት ነው። ስለዚህ በተጨማሪ እዚህ ላይ ያገዘን ነበረ ቅድም እንዳየነው እነዚህ በንፋስ በተጨማሪ ሞተሩን ለማቀዝቀዝ ሲያግዘን ነበረ ማለት ነው። ታይሚንግ ቤልታችን እዚህ ውስጥ ነው ያለው። እነዚህ ታይሚንግ ነው። ሞተር የምንለው ይሄን ነው። እነዚህ የንፋስ የሚያጣራልን ነው። ዳፕራተር የሚቀመጥበት ክፍል ነው። ኒኬት ብሎ ነው ያለው። እዚህ ውስጥ የምናገኘው ዳፕራተር ነው። ስለዚህ ዳፕራተር የምንለው እነዚህ ናቸው። ንፋስ ማጣሪያው ነው። ስለዚህ እነዚህ ከወረቀት ሲሰሩ ይችላሉ፣ በዘይት የሚሰሩ ይኖራሉ፣ ብዙ አይነት አሉ። ሁለት አንድ ላይ የምንጠቀምባቸው ማሽነሪ ከሆኑ በጣም በየጊዜው እነዚህ ወጥቶ ካልተጸዱ አንደኛ አቧራ ወደ ሞተር ይገባል፣ የሞተር ጉልበት ይቀንሳል። እነዚህ ባክፋየር እሳት ደግሞ እዛ ውስጥ ያለው ወደ ውጭ እንዳይወጣ የሚያደርጉ ናቸው። እንደ ሳይለንሰር ወይ ደግሞ ድምፅ እንዳይጮህ የሚያደርጉ ናቸው። ስለዚህ እነዚህ በጣም ወሳኝ ነገሮች ናቸው። ሳንኩን ዳፕራተሪ ዮካን ጨለልቱ ቅሌንሳ ጀና ጨለልቱ ቅሌንሳ ኩን ቢፈ ገራገራን አርገቹ ለንደኛ ከከና ወረቀራ ከነጃራ መንችሉ ከዘይት ይላን ሆጀተን ጅሩ ሰው ይህ ታይፕ የምንላቸው እነሱ በዘይትም እንደዛ የሚሰሩ ናቸው። ሳንኩን የሮት በአኒማል ተው ቅሌንሳ ረኩ ተመጣዮቹ አዋራስ ከሰጅሩ ዳይሬክትሊ ገረሞቶ ራሴ ነው አንቴፍ ቅሌንስ ኩን ቦባአጂ ወለርገታ አንቴፍ ሳንኩን ቁሎምን ታናን ሁምነ ሞተር ከኛ ቀብረንዳ ጉልበቱን ሊዝብን ይችላል ማለት ነው። ስለዚህ ዳፕራተር መቆሸሽ የለበትም። ሀለ ዲምሰ ከኛ ረት ወይም እንደ አቧራ ተጋለጠነታችን በየጊዜው ዳፕራተሮችን ንፋስ ማስመታት አስፈላጊ ነው። ቅሌንሰሩ ኩቺ ሱቀምና ዳፕራተሩ ፋይዳንሳ ከምራን ቅሌንሰ ጨለሉን አለቲ አብደች ከሰተመሙ ገራላ ከምባኔ ወደ ውጭ እንዳይወጣ ሳቱን እንሰደፋን ሰገሌ ህርሱ አከሳይለን ሰሪት ሰገሌ የሞተር ከሰጅሩሱን ገራላ ከምባኔለ አለከናቲ ነገር ጋር አጀች ዳፕራተሩ ሽራውዲ ከንጀን አስቲ ሽራውዲን ኮ ቅሌንሰ ወለት ቀባን ኮ ቅሌንሰ ፋኒ ሩኩቴ ኮ ወለት ቀቡድ አማልጎ ከረ ሞተር አካዴሚ ጎዳ አጀች ከናፍ ሽራውዲ ከንጀን ካናዳ ወለት ቀባላ አሰራን ስለላለ ፍሬ ዳፕራተሪ ከኛራቲ ከንፈ ኮ ማጀን ከረቱ ቦሼ ተናዱ ፉዳ ገረ ሪዘርቫየር ታንከር ሲናቸው ሪዘርቫየር ከንጀን ካናዳ ሪዘርቫየርን ኮ ቢሻን አስኬሳ ሆአዴን ኮ ቢፋ ሁርካትን አስኬሳ ፉዳ ማንታ አስኬሰት ኮ ፈማጆቹ የሮ ቢሻን አስኬሳ ተቃቻደ ማልጎ ዲናር ኪስቴቹ ቫልቪን ስለ አሰረት ታርጋቱ ርሱን ማልጎ አሰራ አቸርኪሱፊ አቸራሞ አስኖ ዴቢሳጆቹ ለከና ከነ ጉቱማ ጉቱት እንጉኑ አመለ በሊ ጉኑ ቀብና ገነመ ገነመ ይሮ ሁንዳ ከነ ላላጆቹ ሞተሮቶን ካሲ ቢሻን ላለ ካንሰናቺ ከነ ዮበኔ ሞተር ከደቃ ሙራሰ ከሰት ቢሻንሱን ባየሁ አዋንቴ ይባ ጉዳ ነው አርካን ጎደን አዋንቴ እንገደ እንዳሚቲ ቢሻን ገነመ ገነመ ላልካ ሞተር ዘይት ይለ ገነመ ገነመ ከፈላላ ከናስ ጉቱማ ጉቱት እንጉኑ ልጆቹ አለ ከናቲ ፈየደም ያለቹ ሶ ከረብሻን ከናለ ኦቶማቲክ ዋሲ ኦራቴ ማልቶ ወደንዳ ሞተር ባየሁ ወደንዳ ልጆቹ ከናፍ ኦፌገን ነው ወቹ ቀማ ሞተር ከኛ ካናዳ ያው ሞተር ሀለ ከናቲ ዴሞ ዋንቴ ሞተር ራሞ ካምቢዮላ ትራንስሚሽን ከንጀኑ ካምቢዮላ ስከነዝራ ከምራን ሳንኩን ካምቢ ማርሺ ካምቢቪ ኩንሞ ካን ትራንስሚሽን ካኒ ሮዴት አጅቹ ሮዴት ታንች ችኛ ማርሽ የሮዴታ ነው። ትራንስ አግዝል እንለዋለን። እዚህ ጋር እንደምታዩት ከሞተሩ የመጣው ይሄ ዳይሬክትሊ ካምቢዮ ውስጥ አለ።
ካምቢዮ ደግሞ እዚህ ጋር ትራንሳክስ ስለምንለው ካምቢዮ ላይ የሚቀጠል እነዚህ ፎር ዌል ድራይቭ የምንላቸው ላይ የምናገኛቸው ናቸው። አባ ሚል አልፋኔሮ ኦፈመን ኩን ማርሺ ከዋኒት ጀቹ ኩን ማርሺ ካምቢዮቲ ኩንሞ የሮ ዶቄ ቆፈ ፈየደምናቸው ዮካን ጨቢር ዮካን እዶ አደዳረት ኮንኮላታን ኬኛ ዮ ሁምነ በርባዱ ቆፈ ማርሺ ከነገሽና ማለ የሮ ዴራዳፍ ከነገልቹ ማል ጎዳ ኮንኮላታን ኬኛ አከቦ ባኛ ተቆዳቸው ነዳጅ ይበላብናል ማለት ነው። ሁሌም ሮዴታ ማርሽ አንጠቀም። አስፈላጊ የሆነ ጭቃ ቦታ ላይ ወይ የተለያዩ ቦታዎች ላይ ብቻ የካምቢዮ ማርሽ እናስቀጣለን። ከዛ ውጭ እነዚህ ሁለት ወይን ብቻ እናዳለን ማለት ነው። ሁሌም በሁለት እግር ብቻ እንሄዳለን። አስፈላጊ ሲሆን አራቱን ነገር የኋላ ሲያዝ በፊት ለመውጣት የፊቱ ሲያዝ በኋላው ለመውጣት የምንጠቀምባቸው ናቸው። ስለዚህ ትራንስ አክስል እንለዋለን። እዚህ ጋር የሮዴታው እንትን ነው ማለት ነው። ስለዚህ ሙሉ የሞተር ፍሎ ይሄን ይመስላል ማለት ነው። ስለዚህ ከሞተሩ እዚህ ጋር ትራንስሚሽን ወይም ካምቢዮ እንለዋለን። ከካምቢዮ ትራንስአክስል ወይም የሮዴታ ማርሽ እያለ ወደ ዲፍሬንሻል ይሄዳል ማለት ነው። ስለዚህ የተወሰነ ቃት ሞተር ላይ ዛሬ እንዳገኛችሁ ምንም ጥርጥር የለኝም። በሌላ ቪዲዮዎች ደግሞ እንደዚህ ስለምንገናኝ ቤቱን ፎሎ፣ ላይክ፣ ኮሜንት፣ ሼር ማድረግ ሰብስክራይብ በማድረግ ደግሞ ጠብቁን። ለሀሳብ ለአስተያየታችሁ ከልብ አመሰግናለሁ። ቴንኪው